ይህች ሀገር ለምን በማታ ፀሐይ አላት? አስቡት፣ ሌሊት 6 ሰዓት ሆኗል። ሰዎች መተኛት አለባቸው፣ ግን ወደ ውጪ ሲወጡ ፀሐይ አሁንም በሰማይ ላይ ታበራለች። ይህ ተረት አይደለም፣ በኖርዌይ ውስጥ የሚከሰት እውነተኛ ነገር እንጂ። ኖርዌይ የእኩለ ሌሊት ፀሐይ ሀገር ተብላ ትጠራለች። በበጋ ወቅት በአንዳንድ የሰሜኖቿ ክፍል ፀሐይ ለብዙ ቀናት አትጠልቅም፣ ምክንያቱም ምድር ቀጥ ብላ አትሽከረከርም፣ በትንሹ ተዘንብላ ነው የምትዞረው። በዚህ ምክንያት በዓመቱ የተወሰኑ ወራት የምድር ሰሜናዊ ክፍል ወደ ፀሐይ ይቀርባል። ስለዚህ ፀሐይ 24 ሰዓት በሰማይ ላይ ትቆያለች። በአንዳንድ የኖርዌይ ከተሞች ሰዎች ሌሊት ኳስ ይጫወታሉ፣ ተራራ ይወጣሉ፣ ሽርሽር ያደርጋሉ፣ ምክንያቱም ጨለማ አይኖርም። ነገር ግን አስገራሚው ክፍል ይህ ብቻ አይደለም። ክረምት ሲመጣ ተቃራኒ ይከሰታል። ለብዙ ቀናት ፀሐይ ላይወጣ ይችላል። ስለዚህ በዓለም ላይ ሌሊት ላይ ፀሐይ ማየት ከፈለጉ ኖርዌይ አስደናቂ ቦታ ናት። እርስዎ ሌሊት 6 ሰዓት ፀሐይ ቢያዩ ምን ይሰማዎታል?